ጋዛ ህፃናት ድጋፍ ለማድረግ ጉዞ የጀመሩት ከተለያዩ ሀገራት የተውጣጡ ግለሰቦች እንደምትመለከቱት አሁን ላይ በእስራኤል ጦር መከበባቸውን እንደዚሁም ደግሞ ኢንተርሴፕት መደረጋቸው ተረጋግጧል። እንዲሁም ደግሞ ኢንተርኔታቸውም ጃም ተደርጓል። ብዙዎችም ታዲያ በእስራኤል አየር ኃይል ቁጥጥር ስር እየዋሉ መሆኑ እየተሰማ ይገኛል። ከ500 በላይ ሰዎች ተሳትፈውበታል። ከ40 ሀገራት በላይ የተውጣጡ ዜጎችም ወደ ጋዛ እንግዲህ ተመዋል። ነገር ግን ጋዛ መድረስ ሳይችሉም እስራኤልና የእስራኤል ጦር እንግዲህ አስቆመዋቸዋል ማለት ነው። እስካሁን ድረስም ታዲያ በእስራኤል ቁጥጥር ስር እንዳሉ የተሰማ ሲሆን ይህንን ተከትሎ ታዲያ ቱርኪን ጨምሮ እንደዚሁም ደግሞ ጣሊያን መግለጫ ሰጥቷል። እስራኤልንም እያስጠነቀቁ ይገኛሉ። የኢሮፓውያን ጦር የተወሰነ ወደ እስራኤል አካባቢ ተጠግቶ ተመልሶ ነበረ እነዚህን ጀልባዎች ከሸኘ በኋላ ማለት ነው። ነገር ግን አሁን ላይ የሚያደርጉት ነገር ያለ አይመስልም። እነ ግሬታ ተንበርክን ጨምሮ እንግዲህ እንደምትመለከቱት በቁጥጥር ስር ሲውሉ በቪዲዮ ጭምር ተገልጿል። አሁንም ታዲያ የእስራኤል ጦር ወደ ጋዛ ሊገባ ያለውን ምግብና እንደዚሁም ደግሞ ሌሎች ድጋፎችንም አስቆሟል ማለት ነው። ማስቆሙም ተረጋግጧል። እነ ግሬታ ተንበርግና ሌሎች ከ500 የሚጠጉ ለጋዛውያን ድጋፍ ለማድረግ ጉዞ የጀመሩ ሰዎችም እንግዲህ በእስራኤል ጦር በቁጥጥር ስር መዋላቸው ተረጋግጧል።